ምን ነው አይንዬ ችግር አለ እንዴ ስለ ኑኑ ነው ማወራሽ ስለሽ እኮ ግራ ገባሽ ቶቢዬ እንትን ማታኮ አንተ ከተኛ በኋላ አውርተን ነግሪያታለሁ አዎ ነግራኛለች አንተ ምንም አታስብ በኔ ጣለው እውነት አይንዬ ከልብሽ ነው አዎ ምን ጥያቄ አለው ይሄን ለመስዬ ልነግራት እኮ ነው በጠዋት አመጣጤ ምኑን ያው እህቷም አይደለች ያው ለሷም እንድትነግራት እኮ ነግሪያት ነው ደሞ ምን አይነት ሴራ እየሰራሽ ይሆን ነው እንዴ በጣም ጥሩ በቃ እናንተ አውሩ እኔ ወደ ስራ መሄድ አለብኝ ማታ ስመጣ እናወራለን እሺ ቶሚዬ በቃ አታስብ የቀረውን ነገር ለኔ ተው እሺ ሉይ ደህና ዋሉ እሺ አይኔ መሲና ታስጠንቅቂያት ስለታመመች መጨናነቅ የለባትም እሺ እኔማ ታውኑ ተወቀው ብዬ ነበር ምንድነው የተፈጠረ ነገር አለ እንዴ ምንም አይደለም አንቺ ነው የሚመለከት ጉዳይ አይደለም መሲ ብዙ አትጨነቂ እሺ እንግዲህ ካልሽ ምን ይደረጋል ወዴት ነው እንደው እስቲ መድኃኒቱ ለውጥ ተለለው ጠበል ይዣት ልመላለስ ብዬ እኮ ነው ጥሩ አደረግሽ አይኔ በቃ ነው ወደታች ልውረድ እሺ ሰላሙኝ በቃ እሺ ቻው እሺ ምንድነው ልትነግሪኝ የመጣሽው መተው የለብሽም አልጨናነቅም እሺ ዝም ብለሽ ንገሪ ትተዋወቃላችሁ እንዴ ከማን ገልሽ ይማሪ ሮጣ ፊት ለፊት ከቆመችው ልጅ ጋር ነው ኧረ አላውቃትም እንዴት አንቺ ልጅ አምሻል እንዴ እንደምትጠቂው ሰው ኮንሮጥሽ የመጣሽው ቴሌ እንዴት ነክ ለማንኛውም ቁጭ በል እና ባቢ ላይ ናቸው ይመጣሉ እሺ እቀመጣለሁ በቃ እኔ ወደ ክላስ ልሄድ ነው ሌላ ጊዜ እንገናኛለን እሺ እሺ ምን ነው በሰላም ነው እባክሽን ምንም እንደማታውቂኝ ይሁን እሺ ምንም እንዴ ምንድነው ችግር አለ የለም ያልኩሽን ብቻ አድርጊ ሄይ እንዴት ነህ መጣሃል እንዴ ሰላም ነው አደናለ ወይዘሮ ሄለን እንዴት ነሽ ደህና ነኝ ቴዎድሮስ እንዴት ነህ አለሁ በጣም ጥሩ ከመጣህማ በቃ እንሂዳ እኔ አዶኒን ሰላም ብየው በሄድ ብዬ ያሰብኩ ነበር ጥሩ በጣም ጥሩ ለሱም ጥሩ ነው ሄድና ጠይቀህ ወረድ በቃ እኔ እዚህ ጠብቀሃለሁ አይ በደንብ አውርቼው መጣለሁ እሱም ብዬ ስለሆነ የመጣሁት በደንብ ላናግረው አይሻልም ባይሆን አንተ እንዳይረፍድብህ ሂድ እዛው መጣለሁ እንደዛ ይሻላል አዎ እንደዛ ይሻላል ጥሩ በቃ ሄሉዬ መልካም ቀን በቃ ቴዲን ወደ አዶኒ ክፍል ወሰጂው እሺ ታሚን ነፍቲ እንዴት ነህ ደህና ነኝ እንዴ ነኝ ትታወቃላችሁ ፊትህን ሳይው አዲስ አይደለም ከዚህ ቀደም ተገናኝተን የምናውቅ ይመስለኛል ኧረ ተይ የተገናኝታችሁ ለኔ ግን ፊትሽ አዲስ ነው እናቴ ከዚህ በፊት አይቼሽ ማቃ አይመስለኝ ይሆናል እንግዲህ ምን ይደረጋል ሰው ሁሉ ዝም ብሎ ነው እየተመሳሰለብኛል በየኔ ልጅ እንሂድ አይ እኔ አልሄድም ስትይ ትንሽ ራሴን አሞኛል ስለዚህ ገብቼ ማረፍ ነው ያለብኝ ምን ነው አይኔ ምን ተፈጠረ መሰረቴ ራሷን አመማት መሰለኝ አልሄድም እያለችኝ ነው መሲዬ ምን ነው ደህና አይደለሽ አይ ራሴን ያመመኝ ስለሆነ ገብቼ ልረፍ ብዬ ነው አይኔ ከማማት ያት በቃ መንገድ ላይ የሆነ ነገር እንዳትነብሽ እሺ በቃ ነይ ደግፌ ላስገባሽ እስቲ ነይ እሺ ያልኩን ሴት ፈልጋ አገኘ ፈጣሪ ከጉድ ነው ያወጣኝ ምን እንደማድርግ አላውቅም አግኝቻለሁ እና ታምናት አለ ምንም ሚስጥር አታውጣ ገንዘብ ነው ፍላጎቷ እሱን ካገኘሽ ደግሞ ምንም አታደርግም አታስብሽ በጣም ጥሩ በቃ ከተሳካ የሆነ ነገር አስቤ ነበር ምንድነው እሱ እንዴ
እዚህማ ማውራት የለብንም። ከላይ እንሂድ። አብረን ሆነንማ ሌላ ሰው ካየን እኮ ጥሩ አይሆንም። ና እንሂድ። መፍራት ያስፈልግም። ማንም ያየን። አረፈበኝ። ምን ነው እየቀረች ጠርቻት አልነበረም እንዴ? በቃ አታስቢ አንቺ። እኔ ስለተኛው ምንም አልሆንም። እሷ ትመጣለች። አንቺ እሺ እሺ። እንግዲህ ታልጋ አትውረጂ። እነግራትና ትመጣልሻለች። እሺ እዚህ ጋር መሆኑ ይሻላል። አዎ እዚህ ጋር ማንም አይመጣም። አታስብ። አምላኬ እዚህ ቤት ምን እየተፈጠረ ነው? ለምንድን ነው ሁሉም ነገር ግራ እያጋባኝ ያለው? ፈጣሪ ሆይ እንደ ወሬኛ ቆሜማ አልሰማም። አሁን ወዴት ልሂድ? መኪና አዘጋጅና እዚህ ሰፈር አካባቢ እንዲቆም አድርገው። ከዛስ? እኔ ሱቅ ብዬ ልካታለሁ። ከዛ ሰዎቹ ቀስ ብለው ያዟት። እሺ መያዙን ተያዘች እንበል። ከዛ ምን ልታረጊ ነው? ቆይ ይሄ ነገር የሚነቃብሽ አይመስልሽም? እሱ ለኔ ተው፣ መፍትሄ አይጠፋም። ለዚህ ነገር ትንሽ ብታስቢበት ሳይሻል አይቀርም። ቀላል ነገር አይደለም እያልሽኝ ያለሽው እንዴ? በዛ ላይ እኮ ምንም የማታውቅ ልጅ። ስማኝ ሰውዬ፣ ዘመኔ ሁሉ እንደለፋሁት ባዶ እጄን አጨብጭቤ ለመውጣት አይደለም። ደነዛቱ ዝም ብለ የሚለን ነገር ብቻ አድርግ። እምቢ እንደማልልሽ ታውቂያለሽ፣ ግን ደግሞ እስከዛሬ ከሆነ ይሄ ትክክል አይደለም። በኋላ ጨብጨቤ ታመሰግነኛለህ። ደግሞ ሙልቁዱን ከነገርኩ ደነስ ስለሆንክ ታበላሽዋለህ። ኧረ ደነስ ከሆንኩኝ ታዲያ ለምን አጀማመሩን ነገርሽ? አይ እንግዲህ ዝም ብላ ታልቀቅስብኝ። ስራ ደከመሽ አይደል? አይ አልደከመኝም። ታዲያ ምን ሆነሽ ነው እንደዚህ የምትተነፍሽው? እኔ እንጃ ግን አልደከመኝም። በጣም ግራ የተጋባሽ ትመስያለሽ። አረ ደህና ነኝ። ጥያቄ አበዛሽብኝ እኮ። ይቅርታ፣ የምረዳሽ ነገር ካለ ብዬ ነው። ወይ ደግሞ የምታማክሪኝ ነገር ማለት ሰው ማውራት ከፈለግሽ ብዬ ነው። እኔ ዝም ማለት ነው ፈልገው። ግን ደግሞ አንቺን አንድ ነገር መጠየቅ ፈልጋለሁ። ንገሪኝ። ማለት ጠይቂ። መናገር አልፈለኩም ግን ሁኔታሽ ምንም ደስ አይልም። ለዛ ነው። መድኃኒትሽን አትወስጂም፣ ብዙ ነገር ትደብቂያለሽ፣ ስልክ ተደብቀሽ ታወሪያለሽ። እኔ ግን ሳስበው ምንም ነገር የረሳሽ አይመስለኝም። እንዴ ኑንያት፣ እየቀለሽ አይደለም አይደል? እንዴት ነው እንደዚህ እርግጠኛ ይሆንሽው? ለምን ብዬ እንደረሳሱ አስመስላለሁ ብለሽ ነው? እሱን አላውቅም፣ ግን እዚህ ቤት ብዙ ያልገቡኝ ነገሮች አሉ። የገባኝ ነገር ቢኖር የኤልሹኒን በግልጽ መጥላት ነው። ሌላ ሁሉ እያስመሰለ ነው የሚመስለኝ። ስሚኝ እህቴ፣ ምንም ነገር ቢፈጠር አንቺ ራስሽን ጠብቀሽ ዝም ብለሽ ኑሪ እሺ? እሺ ቆይ ለምንድን ነው አሁንም እንደዚህ የምትይኝ? ማለቴ ካልሽኝ ነገር አንጻር ያልገባሽ ነገር ካለ እስኪ ገባሽ ብዬ ነው። ጥሩ በቃ። ግን እየዋሸሽኝ አይደለማ? ሊሆን የደበቅሽኝ ነገር ያለ ነው የሚመስለኝ። ለእኔ ብትነግሪኝ እኮ ላግዝ እችላለሁ። ወይ ደግሞ ከፈራን ወንድሜን ደውለን እንነግረዋለን። እንዴ ምን ሆነሻል? ቆይ ፈርተሻል እንዴ? አዎ ዝም ብሎ እየጨነቀኝ ነው። ውይ ነይ እስኪ ቀፊ። ምንም የሚያስፈራ ነገር የለም እሺ? ምንም ብራሳም እንኳን እህቴ መሆንሽን አልክድም። እኔ ያለሁልሽ፣ አትፍሪ። እንደዚህ የምትይኝ አስተውሰሽ ቢሆን ኖሮ በጣም ደስ ይለኝ ነበር። ማስታወስ እኮ አይቀርም ነው ይሄ። እሺ በቃ ይቅርታ፣ አስጨነቅኩሽ አይደል? አረ በጭራሽ አልተጨነኩም። የምን ማስጨነቅ ነው የምትይው? አንቺ የምትፈልጊውን ሁሉንም ነገር ንገሪኝ እሺ? እሺ
ሰላም ሰላም። ምነው ሰዎች የሉም እንዴ? ይመጣሉ። ተረጋግተሽ ጠብቂ። ጥያቄ አታብዢ እሺ? እና በሰው ቤት ምን አስቆጣ? መመለስ ካልፈልግ ዝም አትልም እንዴ? ምንድነው ያምሻል እንዴ? አቦዛ በሽተኛ አንፈልግ። ምን ይላል ይሄ? በፈጣሪ ምን ዋናት በእናታችሁ? ታዱ እንዴት ነሽ? እዚህ ምን ትሰራለሽ? ኤልሹን ፈልጌ ነው። ምንድነው? ኤልሹ በዚህ ሰዓት ክላስ አይደለችም እንዴ? ነው ወይስ አንቺ መማር ስላልቻልሽ ሌላው ምን እንዳንቺ ይመስልሻል? አይ እንደዛ አይደለም። እናወራለን ስለተባባለን እኮ ነው። ክላስ መውጫዋ ስለደረሰን የመጣሁት። ስሚ፣ አንቺ ስራ ፈትንሽ ማለት እንደፈለግሽ መጥተሽ ልጅን ታገኛታለሽ ማለት አይደለም። ቆይ ምን አስበሽ ነው የምትመላለሽው? ይሄ ቅርታትዬ፣ እኔ ምንም አስቤ አይደለም። ቢሆን ነው የሚሻልሽ። ማን ነበርክ? ቴዲ። ወይዘሮ ሄለን ብዙ ጊዜ ስም ይጠፋሻል አይደል? አዶኒ ነው የምጠራልህ? አዎ፣ ላናገረው ፈልጌ ነበር። እሺ በቃ ትንሽ ጠብቀኝ መጣሁ። እሺ እጠብቃለሁ። ሰላም እንዴት ነሽ? ሰላም እንዴት ነሽ? ደህና ነኝ። ወደ ላይ እንውጣ። አይ እዚህ ብንሆን አይሻልም? አይሻልም። ላይ እንውጣ። እሺ ከቀብሩ በኋላ በጣም ስራ ስለበዛብኝ ላገኝ አልቻልኩም። ደህና ነኝ፣ ችግር የለውም። እንዴት ነው አሁን? በደንብ ተረጋጋህ? በእርግጥ ይገባኛል አይደለም፣ አንተን እኛ ራሱ በጣም አዝነናል። አሁን ደህና ነኝ፣ እናንተ አትጨናነቁ። እንዴት ነው? ስለ ገዳዮቹ የተሰማ ዜና አለ እንዴ? ስለ እሱ አታስብ። እውነት ይዘገያል እንጂ መውጣቱ አይቀርም። ምናልባት የገደለው ሰው ከሱ የፈለገውን ነገር አግኝቶ በደስታ እየዘለለ ይሆናል። ግን ደግሞ እውነትን በየትኛው መንገድ ደብቀህ ልታስቀሩ አትችልም። ምን ማለት ነው አዶኒ? የሰማኸው ወይም ያየኸው ነገር አለ እንዴ? እስካሁን ምንም ነገር የለም፣ ግን መኖሩ አይቀርም። እንዲህ ጠንካራ ሆነ ማየት በጣም ደስ የሚል ነገር ነው። በእርግጥ አንተ ሁሌም ጎበዝ ልጅ ነህ። አይዞህ እሺ፣ እኛም አለን። እኔና ቶማስ እስካሁን ያለነው የእሱን ጉዳይ በማጣራት ላይ ነው። ስለዚህ አዶኒ አንድ ነገር መገኘቱ አይቀርም። እሺ አንተ ብቻ በደንብ ተረጋጋ። ተረጋግቻለሁ፣ አንተ ምንም አታስብ። በጣም ጥሩ። ይህን ስለሰማው በጣም ደስ ብሎኛል። አሁን አንተ የጋሺ ልጅ ብቻ አይደለም፣ የኔና የቶማስም ልጅ ነህ። አውቃለሁ ቴዲ፣ በጣም አመሰግናለሁ። አሪፍ፣ በቃ እኔ ልሂድ። የማደርገው በጣም አስፈላጊ ነገር ስላለ ተመልሼ መጥቼ አገኛለሁ። እሺ ቻው። በቃ ስሚ አንቺ፣ እንዴትም ብለሽ ከዚህ ጉድ አውጪኝ። ያቺ ጭራቅ እኮ እንዴት እንደተናገረችኝ ብታይ። እዚህ ክፍልማ ደግሞ ብታይ። እሺ ምን ብናደርግ ይሻላል?
አሁን እሺ እንዴት ነው ኤልሹን ከእናቷ ቀድሜ አግኝቻት ማሳመን የምችለው? እኔ እንጃ። እኔም እኮ ግራ ገባኝ። ይህን ማሰብ የነበረብሽ ሳጣሪም በፊት ነው። ኡፍ መሲ ምን ጉድ ነሽ? ራስሽን ግን ምን አይነት ችግር ውስጥ እንደከተትሽ አየሽ? ያንቺ ሳያንስ ደግሞ እኔንም ጨመርሽ። እሺ አሁን መፍትሄውን ብናስብ አይሻልም? መፍትሄ ከየት ይመጣል? ወድቆ አይገኝ ወይ? ለኤልሹ ከመምጣቷ በፊት የሆነ ቴክስት አድርጊላታ። እሺ ምን ብዬ ነው የምጽፈው? አላውቅም። እየጠበቅሻት እንደሆነ ምናምን ብቻ የፈለግሽውን ነገር ጻፊላት። ታምነ ይመስልሻል? ታምንሻለች። እሺ እንግዲህ ድሌ ልሞክር። አዶኒ እንዴት ነህ? ተነስተሃል እንዴ? ቆይ ምግብ ላምጣልህ። አትምጪ፣ ትንሽ ቆያለሁ። እንዴ እንዴት ከዚህ በላይ ትቆያለህ? ምግብ ሳትበላ እኮ ሰዓት ሄደ። መብላት አልፈለኩም እንደዛ። ለምንድን ነው ግን እንደዚህ የምትሆነው? በቃ እኮ አትመልሰውም። እባክህ ግትራቱን ራስን ትጎዳለሽ። በዛ ላይ ወደ ቤት ልሄድ ነው የምትለውን ነገር አቁም። እዛ ሄደህ ምን ታደርጋለህ? አልፈለኩም። በቃ አታስጨንቂኝ። በዛ ላይ የምትጨነቅልኝ አታስመስይ። እንዴ አዶኒ ምን ማለት ነው እሱ? ምን ነው ተሳሳትኩ እንዴ? አዎ ተሳስተሃል። እኔ ሰው ሲጎዳ ማየትም መስማትም አልፈልግም። ለዛ ነው እንደዚህ ፊት ነሽኝ ነበር። ለምንድን ነው ግን ቶሎ ተናዳጅ ሆንከው? ማለቴ የምትፈልገውን ነገር እንኳን ጠይቀህ እስክትጨርስ ትዕግስት የለህም። ወዲያውኑ ስሜት የሚቀያየረው። እየፈጠርሽ አታውሪ። ለምን እንደዛ ደግሞ በደንብ ታውቂያለሽ። ግን እኮ እኔ ልክ እንደ ኤልሹ እህትህ ነኝ። እኔ ላይ እንደዚህ መቀየር የለብንም። እኔ አይንህን ማየት የከበደኝ ብዙ ሰዎች በእኔ ምክንያት ጉዳት እየደረሰባቸው ስለሆነ እሱን ለመሸሽ ነው። እና እኔ ወንድምሽ ነኝ ማለት ነው? አዎ አዶኒ፣ እኔ በጣም ወድ የማከብረው ወንድሜ ነህ። እንደዚህ ያዝና ማየት በጣም ይረብሸኛል። አታስነሲ። ያለሁበት ሁኔታ ይታይሽም እንዴ? በቃ ከዚህ በላይ አታበሳጭ። አዶኒ እባክህ እንደዚህ አትሁን። እኔ እኮ ከዚህ የሀዘን ስሜት እንድትወጣ ለማገዝ እየሞከርኩኝ ነው። እባክሽ ከዚህ ጋር ተነሽ። እኔ ካንቺ ጋር ምንም ነገር ማውራት አልፈልግም። እንዴ ስነግርሽ ስሚኝና ሂጂ። ደግሞ እኔ ወንድምሽ አይደለሁም። እንደዛ ካልሽ ደግሞ እንደዚህ መቀራረብ አልነበረብን። እንዴት ተቀራረብን? ስሚኝ፣ ሀዘን ላይ እንኳን ሳይሽ ይሆን ህይወቴን ለማስቀጠል ትንሽ ተስፋ ይታየኛል። ግን ለምንድን ነው ሁሉም ሰው ጥሎኝ ይሄዳሉ? ኧረ እባክህ አዶኒ በፈጠረ እንደዚህ አትሁን እሺ። እኔም እናትዬም እነጋሽም እኮ አሉ። ለብቻም አይደለም። እንደዚህ አታስብ፣ ረፍ። እንዴት ብቻዬን የሆንኩ እንደለው ነው የማውቀው። ስለዚህ እባክሽ አሁን ካጠገቤ ሂጂ። እሄዳለሁ ግን እሺ ትንሽም ቢሆን ምግብ ብላ። ግን የሚባል ነገር የለም። እባክሽ ብቻዬን ተይኝ። እሺ በቃ የሆነ ያልገባኝ የተፈጠረ ነገርም አለ። ቆይ ለምንድን ነው ሁሉ ፋይሎችና ወረቀቶች የሌሉት?
ሄሎ አዘጋጅ ተጨረስክ? ጨርሻለሁ። ልጅቷ የምትወጣበትን ሰዓት ብቻ ለይተሽ ማሳወቅ ነው የሚጠበቅብሽ። እሺ በቃ ጊዜ መግደል የለብንም። አሁን ልካታለሁ። እሺ ሰዎቹ ተዘጋጅተው እኛን ነው የሚጠብቁት። አንተ የቱ ነው ቶሚን አገኘው? አይ አንቺ ያልሽኝን ማስጨረስ ስለነበረብኝ ገና አላገኘሁትም። እንደዛ ከሆነ አሁኑኑ አገኘው። ስማ ሲሰማ የሚወስደውን እርምጃ አብረው ነው መከታተል አለብሽ። እሺ አሁን ሄጄ አገኘዋለሁ። ጥሩ በቃ ስማኝ፣ ከዚህ በኋላ አልደውልልህም። ቴክስት ብቻ ነው የማደርግልህ። ሁሉንም በጥንቃቄ ተከታተል። አረ ለሷ አታስቢ፣ ምንም አይፈጠርም። ክላስ እንዴት ነበር? ቆንጆ ነበር፣ ግን ያልገባኝ ነገር አለ። በኋላ ትሰየኛለህ። እሺ አሳይሻለሁ። ኑነት የት ሄዳ ነው? የለችም እንዴ? እንጃ አላየኋትም። ቆይ ምን ፈልገሽ? ውሃ ፈልጌ ነበር። እና አንቺ ራስሽ አትነሽ እንዴ? እሷ እያለች ለምንድን ነው የምነሳው? ድፍረትህ! የገባችሁ እኮ ልትሰራ ነው። እሷም እኮ ሰው ናት፣ ይደክማታል። ቆይ አንቺ በሷ ቦታ ብትሆኚስ? ዝም በል እባክህ። ሲጀመር በሷ ቦታ መሆን አልፈልግም። በሆን እንኳን ሰው ሳይፈልገኝ ሰው ቤት ዘው ብዬ አልገባም። ግን እኮ ፈልገው አይደለም። እጭ አትጨቃጨቀኝ። ቆይ ምን ጉድ ነው? ለምን እንደዚህ የምትከራከርላት? ሲጀመር የት የምታውቃትን ነው? እሺ እንደፈለግሽ አድርጊ፣ መብትሽ ነው። ኑንያት፣ አንቺ ኑንያት፣ ኑንያት! አቤት ኤልሹ፣ መተሻል እንዴ? አዎ። ምን ነው አልታይሽም? እሺ ምን ፈልገሽ ነበር? ውሃ ፈልጌ ነው። አምጪልኝ አፍጥኝ። እሺ አንተ እስኪ ተመልከተኝ። ቆይ ምን እየተፈጠረ ነው? ለምን እስኪ ጥራልኝ እንደዚህ የምታፈጥባት? አረን ያላየኋትም እናንቺ መቀባጠር ነው። እንደዛ ቢሆን ነው የሚሻል። ምን ማለት ነው? በእንደዚህ አይነት ሰዓት እንደዚህ ይወራል እንዴ? ውይ ይቅርታ ዶንዬ፣ አስተያየት ግራ አጋብቶኝ ስለነበረ ነው። የእውነት በጣም ይቅርታ። ከዚህ በኋላ እንዳይደገምሽ። አታስብ፣ መቼም አይደገምም። እህቴ፣ አንዴ ስልክሽን መውሰድ እችላለሁ? ለምን ፈልገሽው ነው? ኧረ አይጠየቅም። እንኪ የኔን ውሰጂ። መሲ ምንም ባታስታውሻት እኮ እህትሽ ናት። ኑኑ እንኪ የኔን ያሺ። አይ የእህቴን ነው መውሰድ የፈለኩት። እንዴ ምን ነው? የኔ ስልክ ምን ሆነ? በዝም ብለሽ ውሰጂ። አመሰግናለሁ። ወስዶ ነበር ግን ወንድሜ በሷ ስልክ ነው የሚደውለው። እናቴ ካልመጣች በቃሌ ስልኩን አላውቀውም፣ ለዛ ነው። እሷ ስልክ ላይ ግን አለ። ምን ነው ችግር አለ? ለምንድን ነው የምትደውይለት? አንቺ ያምሻል እንዴ? ምንም ይሁን ዝም ብለሽ ስጫት። ታያት በቃ ታስጨንቂያት። እሰጥሻለሁ ግን የሚያስጨንቅ ነገር እንዳትነግሪው፣ ካልመጣው ካልገደልኳቸው እንዳይል ብዬ ነው። እንዴት እንደዛ ይላል ብለሽ አሰብሽ? አይ ባለፈው ኤልሹን ያደረጋትን ነገር ስላየው ነው፣ በሌላ አይደለም። አታስቢ፣ ምንም አልለውም። አንቺ ወንድምሽ ኤልሹ ምን አርጓት ነው? ብትኖሪ ትስቂ ነበር። ማለት
በጣም ተናዶ ሊመታት ነበር። ከምርሽ ነው? ሊመታት ነበር? በገዛ ቤቷ ድፍረቱ። ኧረ እሱ በእሷ ቀልድ አያውቅም። እሷም የሆነ ነገር ስትሆን ወደ እሱ ነው የምትሮጠው። ውይ እንዲህ አይነቱን ያብዛለን። እድለኛ ነሽ መሲ፣ ታድለሽ እኮ። እችን የመሰለችታለችሽ። ይሄን የመሰለ ደግሞ ሸበላ ወንድም አለሽ። አንቺ ልጅ አይንሽን ከሱ ላይ አንሺ። ይሄን ነገር ደጋገምሹ። ባላነሳ ሴት አለ። ባይሆን ታዲዬ ኑኑ የሆነ የሰማችው ወይ ያየችው ነገር አለ መሰለኝ። በጣም እየተበጠበጠች ነው። ከምርሽ ነው? ምን አይታ ይሆን? ይበናትሽ እሷ ምንም አይነት የለባትም። እንዲሁ ሲያት ራሱን ታሳዝን ልጅ ናት። አረ ከኔ በላይ ለህኛ ልጅ ነች። ደግነቱ እሷ ተውላ አትናደድም። ማን ያውቃል? ያቺ የተረገመች የሆነ ነገር ስታረጋታት ይሆናል። ስሚ መሲ፣ እህትሽን በደንብ ጠብቂያት፣ የሆነ ነገር እንዳታደርጋት። አረ አንድ ነገር ብታረጋት እኔው ራሴ ነኝ እሺ መገላግላት። ታስመስላለች እንጂ ምንም ማድረግ አትችልም። ቢሆንም ተጠንቀቂ እሺ። ታዲ እርግጠኛ ልሁን አላውቅም፣ ግን አንድ ነገር ልነግርሽ ነበር። እሺ ምንድነው? ንገሪኝ። ሄሎ፣ በመከራ ነሳው ወንድሜ፣ እንዴት ነህ? እህት አለም እንዴት ነሽ? አረ እንኳን ደወልሽ፣ ናፍቀሽኝ ነበር። እኔም በጣም ነው ናፈቀኝ። ቆይ አትመጣም እንዴ? አረ ምን አባቴ ላረግ ነው እሱ ቤት። እንኳን እናንተ ሰላም ሆናችሁ እንጂ ለኔስ ተስማምቶኛል። ወንድሜ እባክህ ና፣ እኔ እዚህ ለብቻ አልችልም። አሃ እና ምን አስለቀሰሽ? ስለናፈቀኝ እኮ ነው። ባያትነፋረቂ የሞትኩ አስመስልሽው። እናት መጣም ወንድሜ፣ እማዬም ናፈቀኝ እያለች ነበር። እህት አለም ምን ሆነሻል? ከፍቶሻል እንዴ? አዎ ወንድሜ፣ በጣም ከፍቶኛል። ምን ነው? ምን ተፈጠረ ነው? ኑዬ ካልመጣ ብነግር ምን ታረጋግኛለህ? በእናትና በቃ ተይ እህቴ፣ እኔማ መጥቼ እሱ ቤት አልኖርም። ለኔ ፈርተሽ ከሆነ አትጨነቂ፣ ማንም ምንም አያረጋግኝ። ተው ግን ወንድሜ። ረፊ ሆዴን አታባቢ። ወይ የሆንሽውን ተናገሪ። እንድመጣ ፈልገሽ የምትነፋረቂ ከሆነ ደግሞ ረፊ። እኔ ፈርቼ ነው። ምኑ ነው የሚያስፈራሽ? ከሰው ተጣላሽ እንዴ? ተው በቃ ወንድሜ፣ ራስን ጠብቅ። ከዚህ በላይ አትጨነቅ። አሃ ተጀመርሽ። የአዶኒን አባት ያስገደለችው ሄለን ናት። ምን እንዴ? መሲ ምን እያልሽ ነው? ምንድነው የምታወሪው እንዴ? ይሄን አንቺ እንዴት አወቅሽ? ስልክ ስታወራ ሰምቻት ነው። በፈጣሪ ስም ይሄ ምን ጉድ ነው መሲ? እኔ የምትነግረኝ ሁላ ከአቅሜ በላይ የሆነ ነው። ቆይ ግን አንቺ እንዴት ቻልሽው? ባወራም ምንም የምፈጥረው ለውጥ የለም። ለዛ ነው እንዴ? ቆይ እንዴት? እኔ ከምር ከአቅሜ በላይ ነው። ቆይቺ ምን ይሏታል? ምንም አይነት መንገድ እሷን ለማጋለጥ ማግኘት አልቻልኩም። ለምን እንዴ? እንዲያልኩሽ አርጊ፣ ጅል አትሁኚ። እየሞከርኩ ነው እሱን፣ ግን ሁሉም ሰው አይኑን ጨፍኖ ነው የሚያምናት። በጣም ምገርም ሰው ናት። ስሚ፣ ሌላም ነገር ቅድም ሶፋ ላይ የነበረው ሰውዬ ትዛልሽ? አዎ፣ አንቺ ላይ ፈጥጠው ብዙ ነገር ከእርሱ ጋር የምታደርግ ይመስለኛል። የጋሺም የእሷም ጓደኛ ነው፣ ግን ሁሌም ጋሺ ሲወጣ ጠብቆ ነው የሚመጣው። ምን ልበል በሲ፣ ሁሉም ነገር እኮ የተወሳሰበ ነው። ከሁሉም ነገር በላይ ግን የሆነ ትልቅ ነገር እንዳለ ይሰማኛል። አዎ እኔም እንደዛ ነው የማስበው፣ ግን እሱ ነው ማወቅ የከበደኝ። አይዞሽ መሲ፣ እኔ ሁሌም ከጎንሽ ነኝ፣ አትጨነቂሽ። አውቃለሁ፣ እንደዚህ ማለት አይጠበቅብሽም። ሳስበው ግን ኤልሹ ክፍሏ ገብቼ መጠበቅ አለብኝ፣ ደግሞ ሌላ ነገር እንዳያስቡ። እሺ ልክ ነሽ። ልጆች እንዴት ናችሁ? ደህና ነን ማሚ። ማሬ ኑኑ የት ናት? ወደዚህ አልመጣችም? ክፍሏም ሲሄድ የለችም። እኔ እንጃ። አሁን አምጪ ልምቢያት እዚህ ነበረች እና የት ገባች ይባላል? ኑኑ
ኑንያት 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 አቤት ና እንዴ አቤት እትዬ የት ሄደሽ ነው የጠፋሽው? ወይኔ አምላኬ እችን ገጠሬ ማለት ትወዳት አትችልም በህልምሽ ነው በለኝ ከላይ የማደርገው ነገር ነበር ለዛ ነው እሺ ይሁን በቃ ይሄንን ብር ያዥና ሱቅ ድረስሽ ነይ ደግሞ ከሰፈር እንዳትርቂ እሺ ድሩዮች አሉ እሺ ምን ላምጣ ለባሉ ሱቅ ነግሬዋለሁ አንቺ ብሩን ስጪው እቃውን ሲሰጥሽ አንቺ ይዘሽ ነይ ግን እኮ ብዙ ሱቅ ነው ያለው ዳር ካለው ሱቅ ላይ ዳር ላይ እሺ በቃ ቶሎ በይ እንዳትቆይ እሺ እኔ ቆንጆ እሺ ትዬ ማሬ ታጥብሽ ልብስሽን አትቀይሪም እንዴ ታጠባለሁ ማሚ ይቀይራለሁ ቆይ ጓደኛሽን አገኘሻት ወደ ቤቷ ሸኝሻት እንዴ ማንን ማም ታዲዚ አይደለች እኛ ቤት አዎ ተደዋውላችሁ አይደል እንዴ መጣችሁ እሺ አሁን የት ናት ከላይ ነው የምትሆነው ሄደሽ ቼክ አድርጊያት እሺ አዶኒ አሁን እንዴት ነህ ደህና ነኝ እቴ የአባትን ሀዘን ምን ያህል እንደሆነ ከኔ በላይ የሚያውቀው ሰው ያለ አይመስለኝም አይ ደህና ነኝ ይቅርታ ግን ህመም የሚብሰው ሰዎች ደጋግሞ ሲጠይቁኝ እና እባክሽን ከቻች ምንም ነገር አትበይ እንዴ ማውራትም አለብህ ዝምታውን ስበረው እንደዚህ ውስጥ ለውስጥ ማሰብ በጣም ይጎዳል ለዚህ ነው ወደ ቤት ልሄድ ያልኩት ለምን እንደዚህ አይነት ጥያቄዎች ማስተናገድ አልፈልግም የምፈልገው ነገር ዝም ማለት ብቻ ለሱ ደግሞ ቤቴ መሆን ይሻለኛል እንዴ አዶኒ ተው እንደዛ አትበል የምር በጣም እያሳዘንከኝ ነው አንተ እኮ እንደ ልጃችን እንደልሹ ማለት ነህ ቶሚ ደግሞ ይሄንን ቢሰማ በጣም ያዝናል ግን ማንም ምንም ነገር እንዲጠይቀኝ አልፈልግም ይገባኛል ግን ደግሞ ያው ሰው ስትሆን መጠያየቅ የግድ ነው ግን በቃሽ እንደፈለክ ማንም ምንም እንዳይጠይቅ አደርጋለሁ እሺ እቴ አመሰግናለሁ ምንም አይደል ምን እያሰብክ ነው ስለምን ስለ ሁሉም ነገር ማለቴ ቤቱን ሸጠህ የሆነች አነስ ያለሽ ቤት ስለመግዛት ምናምን አላሰብክም እንዴት በዚህ ሰዓት እንዴት ስለዚህ ነገር አስባለሁ ውይ ይቅርታ ልክ ነህ በዚህ ሰዓት እንዴት እንደዚህ ታስባለህ ዝም ብዬ የማወራው ነገር ሳጣ ዝምታውን ለመስፈር ብዬ ነው ይቅርታ ገባኝ አትጨነቂ እኔ ዝም ስል ስለሚሰማኝ እሺ አስጠበቅሽኝ እኮ ታዱ ቆይ ፍላጎትሽ ምንድነው ማለት ምን ማለት ነው ደግሞ እኔን ወይስ መሲን ፈልገሽ ነው እዚህ ቤት እየመጣሻለሽ ዴልሽ ምን ማለት ነው አንቺን ነው እንጂ አትስመሲ ታዱ ምንም አላሰብንሽኝም ስትመጪ አትደውይም ቀድመሽ ምትገቢ መሲ ጋር ነው ብዙ ነገር ኤልሹ ራፊ እንጂ ታታስቀይሚ እኔ እኮ በጣም ከፍቶኝ ነበር ወደ አንቺ የመጣሁት ተይ እባክሽ እና እንደዛ ከሆነ ቀድመሽ መደወል ይችላል ነበር እኔ እንጃ ከቀለብ አይደለም እንሳስበው ግን እኔ ማየት አልፈለግሽም ስለዚህ መሄድ አለብኝ አይ እኔ እኮ እንትጂ ፈልጌ አይደለም ግን ሁኔታሽ ሰው ፈልገሽ ይመስላል እኔ ደግሞ እሱ ይደብረኛል እንዴት እንደዚህ ታስቢያለሽ እንደዚህ እንድታስቢ ስላደረኩሽ በጣም ይቅርታ ደግሞ እኮ መጀመሪያ ማውቀው አንቺን ነው ያው ስራ ረሳች አሳዘናኝ ነው እሱማ ሁላችንም አዝነናል እሺ ይቅርታ ይልሽዬ እሺ በቃ አንቺ እዚህ ቁጭ በይ እኔ ሻወር ውስጥ ልምጣና ብዙ ማውራሽ ነገር አለ እሺ ውዴ እሺ በቃ አገኛት ወይስ አዎ እየተከታተሏት ነው
አልደውልም ስትይ እኮ ስልኬን እጄ ላይ አድርጌው ነበር። ጠንቀቅ በይ እንጂ። ቴክስት ዘገየብኝ፣ ለዛ ነው እንዴ? እሺ በቃ ባልሽው ሰዓት ደውዬ አሳውቅሻለሁ። እሺ ቻው ቻው፣ በቃ ቻው ቻው። መስ እንዴት ነሽ? ታዲዚ ነበረች አይደል? አዎ። ከዛ ውጪልኝ ብያት ወጣች። ውጪልኝ ብለሻት ወጣች? ሲገርም። ስሚኝ፣ እኔ ስታይ ምን ነው ጅል የሚመስለው? አራትዬ እውነቴን ነው እኮ ምንም አላሸውሽም። በደንብ ትኩር ብለሽ ምንም ነገር አረሳሽም አይደል? እያስመሰልሽ ነው። ኧረ እኔ እያስመሰልኩ አይደለም። ምንም ነገር አላስታውስም እትዬ፣ ምንም ነገር። አይ እኔ ግን እንደዛ አይመስለኝም። እንደውም በተቃራኒ የሆነ ተንኮል እያሰብሽ ነው። ስሚ፣ ክፍሌ ገብተሽ ፋይል ወስድሻል አይደል? እንዴ እትዬ ምን እያልሽ ነው? ኧረ እኔ ምንም አልወሰድኩም። አይ ይህንን ተረትሽ ማመን አልችልም። አሁኑኑ ቶሎ እውነቱን ተናገሪና ተገላገይ አይሻልሽም? ቆይ ልጅቷ ለምንድን ነው በየቀኑ አንቺ ጋር መምጣት የጀመረችው? መቼም የሆነ የምታደርጉት ወሳኝ ነገር ቢኖር ነው አይደል? ይቅርታ፣ እኔ ስለምትዩ ነገር ምንም አላውቅም። እሺ እንደዛ ከሆነ ስልክሽን ስጭኝና አንዳንድ ነገሮችን ማየት ይኖርብኛል። እንዴ ለምን? ለምንም ይሁን ዝም ብለሽ ስጭኝ። ወይንስ የምትፈሪው ነገር አለሽ? ለዛ ነው በፍጥኝ ስጭኝ። የኔ ልጅ ኑኑዬን አይተንካል? ተላይ ናት? አላየኋትም። ምንም ተፈጠረ? እኔም አንድ ወንድሟ ደውሎ እያለቀሰች ነው ሲለኝ እየበረርኩ ስመጣ ነፍሴን አላውቀውም። ተላይ ናት ማለት ነው? አይ እትዬ ሱቅ ልካት ነው። አንቺ ተረጋጊ። አሃ ሱቅ ልካት ሄደችማ ደህና ናት ማለት ነው። እኔ እኮ ወንድሟ እያለቀሰች ነው ብሎ ሲነግረኝ እየበረርኩ ስመጣ እኮ ነፍሴንም አላውቀውም። ግን አይተሃታል? ደህና ናት? አዎ ደህና ናት። ተረጋጊ አንቺ። ወይ ታልሆነ ወጥቼ ልከተላት እንዴ? ግራ ገባኝ፣ ጨነቀኝ እኮ። አረ ተረጋጊ። እዚህ ሰፈር ሱቅ መሰለችኝ። ምንም አትሆንም። አንቺ ተረጋጊ። እሺ እንግዲህ ለምንድን ነው ያለቀሰችው? ሳላክፉ ነገር ተናገርኳት እንዴ? ወይስ ምን ነው? ደውላ እስከ መናገር የደረሰችው?